አንተ ነህ እንዴ ፋጫው? ሲጠሩ አትሰማም እንዴ? እኔን ነው እና እኔን ነው? አንተን እኮ ነው የምትጠራው። አንተ የከተማ ሰው አይደለም? በፉጨት ተጠርተህ አታውቅም? ይቅር በለኝ ገለታ ማረኝ። እንዴ እኔ እኮ የማን ባለጌ ነው የማይፋጨው ብያለሁ። ና ባለጌ ና ቁጭ ና በል ቁጭ በል። እንዴ ቢሮ ውስጥ በፉጨት ማን ይጠራኛል ብዬ አስባለሁ። ና ቁጭ በል። በስንቱ ቅጣው ለሬዲዮ ትንሽ ስምህ ከበድ ያለ ከበደ ስንት ዓመት የሰራውበት ስም ነው። አፍ ላይ ጠጠር አይልም አይታወቅም ላንተ ጠጠር ማለት ባህሪ ያለው ችግር የለም ትለምደዋለህ። በስንቱ ቅጣው አይለመድም ሰዓት ይዛል ሰዓት ስንት ሰዓት ይላል? 4:30 4:29 ትክክል ነው። አይገርምም? ሰዓት ምን ይገርማል? ሰዓት ነው። በስንቱ ቅጣው ትናንትና እንደነገርኩ ስላንተ ብዙ ነገሮች ሰምቻለሁ። ጥሩ። አዎ በሰዓት እንደማትገባ በስርዓቱ እንደማትዘጋጅ ብዙ ሰምቻለሁ። ጉድህ እኮ አያልቅም። ከዛሬ ጀምሮ ግን በዚህ ስራ መቀጠል የምትፈልግ ከሆነ ይህን ባህሪን እንደማይቀጥል ላሳስብ እፈልጋለሁ። ከአዲስ አመራር ጋር አዲስ መመሪያ መምጣቱ ግድ እንደሆነ አንተም ታውቃለህ። ከአሁን በኋላ ግን እንደማንኛውም ስራውን እንደሚወድና እንደሚያከብር ሰው ስራ ኖረም አልኖረም በሰዓት ትገባለህ፣ በሰዓት ትወጣለህ። ፕሮግራም አዘጋጅተህ ወደ ስቱዲዮ ከመግባት በፊት እያንዳንዷ ፕሮግራም ተበጥራ ትገመገማለች። በመቀጠል ገብቷል። እኔ በጭራሽ አልገባኝም። ወይ ሰላም ሳልለው ስላለፍኩት ይሆን? ከስራዬ ሊያፈናቅለኝ ቆርጦ የተነሳው ምን ባደርገው ነው? ጭራሽ አዲስ አመራር ጋር አዲስ መመሪያ ይመጣል ነው ያለው። ከአዲስ አመራር ጋር አዲስ መመሪያ ሁሌም ይመጣል ምናምን አለ እና ታዲያ መመሪያው እኔን መጥመድ ነው እንዴ? እንግዲህ ምን ማድረግ ይችላል? በቃ እኔ ትምህርቴን ተወዋለሁ፣ ይቅርብኝ። እኔ ዞሮ የምማረው የሥራ እድገት ለማግኘት ነው እንጂ ከስራዬ ከተባረርኩማ በቃ ምንም ማድረግ አልችልም። ይሩቴም ስራዋን ትተውና ልጇን